ኢራን እንግዲህ ጦርነቱን በአዲስ ግንባር ከፍተዋለች። ጦርነቱን በአሁኑ ሰዓት ላይ እንግዲህ በሳይበር በማድረግ በኢራን ሀከሮች አማካኝነት የተለያዩ መረጃዎች ከአሜሪካ ባለስልጣናት እያፈተልኩ እየወጡ ነው የሚገኙት። ሀንዳላ የተባለው ከኢራን ወር ደግሞ ከአይአርጂሲ ጋር ግንኙነት ወር ደግሞ ሊንክ አለው ተብሎ የሚታሰቡ የሀከር ወር ደግሞ የጠላፊዎች ቡድን የካሽ ፐቴል የሚባሉትን የኤፍቢአይውን አለቃ ማለት ነው የኤፍቢአይውን ዲሬክተር የካሽ ፐቴልን የፐርሰናል ኢሜል ሀክ በማድረግ የተለያዩ መረጃዎችን የተለያዩ ፎቶዎችን ሊክ እያደረጉ ነበረ። እንደምትመለከቱ እንግዲህ ካሽ ፐቴል በመንግስት አመራር ውስጥ ከመግባቱ በፊት እንግዲህ በወጣትነት እድሜ ላይ የተነሳቸው የተለያዩ ፎቶዎች በኢሜይሉ ላይ ተገኝተው ነበር። እንደምትመለከቱት የለበሳቸው ልብሶች እዚህ ጋር የምትመለከቱት ደግሞ ሲጋራ እንትን እያለ እያሸተተ ያለበት ነው። ትንሽ እዚህ ጋር ደግሞ አይ ቲንክ ትንሽ ከፍታ ላይ ነበር መሰለኝ አላውቅም። ብቻ ብዙ ፎቶዎች ወጥተውበታል። ይሄ ነገር እንግዲህ ፎቶዎቹ መውጣት አይደለም ወር ደግሞ እነዚህ ፎቶዎች የካሽ ፐቴልን ሃርም አድርገው ደግሞ ካሽ ፐቴልን ጎድተውት አይደለም ወይ እዚህ ጋር ብዙ ሌላ ነገር ሲያደርግ አልታየም። እዚህ ጋር ሲጋራ ይዞ ነው እዚህ ጋር እጁ እንደዚህ ብሎ ምናምን እንትን የለውም ግን ክፉ ፓርቱ እንደው ታውቃላችሁ መድረስ እንደሚችሉ አሳይቷል። በቃ ኢሜላችሁን ሀክ አድርገው ከኢሜላቸው ላይ የሚፈልጉትን ነገር ማውጣት እንደሚችሉ የኢራን ሀከሮች አሳይቷል። ይሄ ነው ላይክ ዘ ቢግ ሰክሰስ ብዬ የማስበው። because ልክ እንደ ኤፕስቲን ፋይል አይነት ቢሆን ኖሮ ይሄ ሰውዬ ከህፃናት ጋር የሚያደርገው ወሲባዊ ነገሮች ቢገኙበት ወይ ደግሞ የተለያዩ ነገሮች የሰዎች አቢዩስ ሲያደርግና ቢገኝበት አዎ ለሰውየውም ለራሱም ጉዳት ነበሩ። ግን እዚህ ተመለከቷቸው እንደምትመለከቱ እንደ ህፃን ልጅ እዚህ ጋር ፈገግ ብሎ ምናምን ያለው እዚህ ጋር ዩት ኤክሳይትድ ሆኖ በቃ ከውጪ አዲስ እንትን ስደተኛ አሜሪካን ሲያት የሚነሳት አይነት ፎቶች እየተነሳ ያለበት ነውና ፋይልን አክሰስ ማድረግ እንችላለን የሚል መልእክት ደግሞ የትኛውም የአሜሪካ ባለስልጣን ሴፍ አይደለም። ያውም የኤፍቢአይ አስቡት የትኛውም የአሜሪካ ባለስልጣን ሴፍ አይደለም የሚለው መልእክት ለማስተላለፍ ነው የተጠቀሙበት ብዬ ነው የማስበው። እንግዲህ አሁን እስካለው መረጃ ድረስ እነዚህ ሀከር ግሩፕ ደግሞ እነዚህ ጠላፊ ግሩፖች ያሉበት ቦታ የሚናገር ከሆነ እነዚህ ቦታ እነዚህ ሰዎች የሚጠቁም ሰው ካለ እስከ 10 ሚሊዮን የአሜሪካን ዶላር ድረስ የአሜሪካ ኦፈር ታደርጋለች የተባለ ተወራ የሚገኝ ያሉበት የምታውቁ ከሆነ እንግዲህ 10 ሚሊዮን ዶላራችሁን መውሰድ ትችላላችሁ ማለት ነው። እንግዲህ ካወቃችሁ ደግሞ እኔም ጥሪ አድርጌ ኩልኩል ከፍላል 5 ሚሊዮን ከተመቻችሁ እናንተ ካላችሁ። ለማንኛውም ይሄ ነው እንግዲህ ያለው። ፎሎ ማድረጋችሁን ደርሱ መረጃዎች ይቀጥላሉ። ምሽቱ ሀ ብሎ ከመጀመሩም እንደዚሁም የኢራን ጥቃቶች ጀምረዋል። ሳውዲ ውስጥ በሚገኘው ፕሪንስ ሱልጣን በተባለው ቤዝ ላይ ጥቃት የተሰነዘሩት የሳውዲ ሚሳይሎች እንግዲህ የምትመለከቷቸውን 3 አየር ላይ የኢራን ታንከሮች እንግዲህ ዲስትሮይ ማድረጋቸውና ማጥፋታቸው ተነግሯል። KC-135 የሚባሉት ምርታቸው የአሜሪካ የሆነው አየር ላይ ለጀቶች ነዳጅ ለመሙላት የሚያገለግሉት እነዚህ የጦር አውሮፕላኖች እንግዲህ በፕሪንስ ሱልጣን ቤዝ ደግሞ በልዑል ሱልጣን በሚባለው ቤዝ ውስጥ እንግዲህ ስቴሽን ተደርገው ነበረ። ጥቃቱ በኋላ እንደምትመለከቱት ነው እንግዲህ ዲስትሮይ ተደርገዋል። 3 የሚሆኑ ዲስትሮይ ተደርገዋል። ሌሎች 2 ደግሞ ተጎድተዋል ተብሏል። በተጨማሪ በሊባኖስ ውስጥ የሚገኘው የሂዝቡላ ታጣቂ ቡድን የሚያስተላልፋቸው ቪዲዮዎች እንደሚያሳዩት ከሆነ የተለያዩ የእስራኤል ሚሊተሪ ቦታዎችና የእስራኤል ሚሊተሪ ታንኮች በተለያዩ ጥቃቶች ሲወድሙና ሲፈርሱ የሚያሳዩ ቪዲዮዎችን በአሁኑ ሰዓት ላይ ብሮድካስት ያደረገን የሚገኘው ከጀርባ የምትመለከቱት ምስል ደግሞ ከጀርባ የምትመለከቱት ቪዲዮ የሂዝቡላ ቡድን የእስራኤል መርካቫ ታንክ የሚባለው እዚህ ጋር የሚመለከተውን መርካቫ ታንክ የሚባለውን በሚሳይል ወይ ደግሞ በጋይደድ ሚሳይል አታክ ሲያደርጉና ሲያፈነዳው የሚያሳይ ነው። እስራኤል ዲፌንስ ሚኒስትር ደግሞ የእስራኤል የመከላከያ እንትኖች የመከላከያ ባለስልጣኖች እንደተናገሩት ከሆነ የሂዝቡላ የሚጠቀማቸው እንደነዚህ አይነት ኤፍፒቪ ድሮኖችን በምንድነው ፋይበር ኦፕቲክ ዋይር አላቸው ኤፍፒቪ ድሮኖችን በመጠቀም ነው እንግዲህ ትሩፖቻችን ላይ ደግሞ ወታደሮቻችን ላይ ጥቃት እያደረሱብን ያለው በማለት ተናግረዋል። የእስራኤል ወታደሮች በውጊያ ላይ ሲጎዱ አሊያም ደግሞ ሲሞቱ ሴኩሪቲ ኢንሲደንት ወይ ደግሞ የደህንነት ኢንሲደንት የደህንነት አጋጣሚዎች ማለት እንግዲህ ወታደሮቻቸውን ዊዝዱ ያደርጋሉ። ከዛና ብዙ ጊዜ አይዲኤፍ ወይ ደግሞ የእስራኤል ሚሊተሪ ሴኩሪቲ ኢንሲደንት አጋጣሚኝ ካለ ወይ ወታደር ተጎድቷል ወይ ሞቷል እንደጠበቋቸው እንዳላገኟቸውና እንደጠበቋቸው ደካማ እንዳልሆኑባቸው እንግዲህ የተለያዩ የእስራኤል ሚሊተሪ ባለስልጣናት ወይ ደግሞ የእስራኤል ሚሊተሪ ሰንቶችን ዋቢ በማድረግ የተለያዩ መገናኛ ብዙሃን እያወሩ ነው የሚገኙት። ይሄም ዊል ሲ ሃው ዘ ናይት ጎዝ። እኔም ከዚህ በኋላ 2-3 ቪዲዮ ፖስት አድርግላችኋለሁ። ማየታችሁ እንዳትረሱ። መልካም ምሽት። አንድ የእስራኤል ከፍተኛ የጦር አመራር እንደተናገረው ከሆነ በዚህ ሁኔታ ከቀጠለች እስራኤል ኢትስ ጎይንግ ቱ ኮላፕስ ወይ ደግሞ አይዲኤፍ ራሱ የእስራኤል ዲፌንስ ፎርስ የእስራኤል መከላከያ ፎርስ ማለት የእስራኤል መከላከያ ኃይል ኮላፕስ ያደርጋል ያው ላይ ይፈራረሳል የሚል እንትን ተናግረዋል። እንደምትመለከቱት ይህ እንግዲህ ከፍተኛ የሚሊተሪ አመራር ደግሞ ይህ ከፍተኛ የሚሊተሪ ባለስልጣን ይሄን የተናገሩበት ምክንያት ምን መሰላችሁ? ወታደር እጥረት ስላለ ነው። ወታደር እጥረት ማለት እንግዲህ በተለያዩ ፍሮንቶች ወይ ደግሞ እስራኤል በተለያዩ ግንባሮች ላይ ወታደሮቿን ስላዘመተች ወታደር እጥረት አለ። ከዚህም በተጨማሪ በእንትን ላይ የሚገኙ ወይ ደግሞ በግዳጅ ላይ የሚገኙ ወይ ደግሞ ዘመቻ ላይ የሚገኙ ወታደሮች አንዳንዶቹ በስትረስ ወይ ደግሞ በጭንቀት ምክንያት ራሱ ራሳቸውን እያጠፉ እንደሆነ መረጃዎች ወጡ ነው የሚገኙ። ከዚህም በተጨማሪ በሂዝቡላ ጋር የሚካሄደው የግራውንድ ኦፕሬሽን ወይ ደግሞ የምድር ላይ ኦፕሬሽን ከተጀመረ ጀምሮ የተለያዩ ወታደሮች በየቀኑ እየሞቱ ነው የሚገኙት። እንግዲህ ይሄ ቢንያሚን ኔታንያሁም የሚያምኑት ነው፣ ራሱ አይዲኤፍ የሚያምኑና ራሱ አይዲኤፍ ግልጽ የሚያደርገው ነው። ይሄ የምትመለከቱት ከጀርባ እንግዲህ በትናንትናው ዕለት ሞቱ የተባሉና ራሱ ቢንያሚን ኔታንያሁ በትዊተር ፔጅ ላይ በተለያዩ ሶሻል ሚዲያ ፔጅ ላይ ፖስት በማድረግ ከሚስቴ ጋር ከፍተኛ ሐዘን ሰምተናል ማለት እንግዲህ የሐዘን መልዕክቱን ያስተላልፍለት አንድ ወታደር ነው። በምትመለከቱት ነው መርካቫ የሚባለው ታንክ ነው ደግሞ የእስራኤል ሜን ባትል ታንክ አድርጋ የምትጠቀመው እስራኤል ራሷ የምታመርተው መርካቫ የሚባለው ታንክ ነው። ዋን ኦፍ ዘ ሞስት ኢፌክቲቭ ከሚባሉ ታንኮች መካከል የሚጠቀስ ነው። ግን ሂዝቡላዎች በተለያዩ ማንፓዶች እና በተለያዩ ሮኬቶች አንቲ ታንክ ሚሳይሎች እንግዲህ ሲያጋዩትና ሲያፈንዱ ተመልክተናል። እንደዚሁም ደግሞ ኤፍፒቪ ድሮኖችን ፈርስት ፐርሰን ቪው ደግሞ እንደዚህ እንትናችሁ ላይ አድርጋችሁ በጆይስቲክ የሚጫወታቸው እንትን ላይ ሩሲያና ዩክሬን ጦርነት ላይ በጣም ከፍተኛ ለውጥ ያመጡትን ኤፍፒቪ ድሮኖች ለመጀመሪያ ጊዜ ሂዝቡላ በዚህ ጦርነት ላይ በመጠቀም መርካቫ ታንኮችን ሲያፈነዳና ሲያቀልጥ እየተመለከትን ነበረ። ከዚህም በተጨማሪ ሪዘርቭ የተደረጉ ደግሞ በሪዘርቭነት የተቀመጡ የተለያዩ ወታደሮችም እንደዚህ ወደ ጦርነት በሚጠሩበት ሰዓት ላይ ኤግዞስሽን ወይ ደግሞ መሰልቸትን እያሳዩ እንደሆነ መረጃዎች ወጡ ነው
የሚገኙት። የሰለቹበት ምክንያት ደግሞ እንግዲህ ካሳለፍነው 2023 ዓመተ ምህረት ጀምሮ እስካሁን ድረስ እንግዲህ ኮምፕሊትሊ በቃ ያላቋረጠ ውጊያ ነው ደግሞ ያላቋረጠ ጦርነት ላይ ስለሚገኙ መሰላቸትና ኤግዞሽን ስላለባቸው አብዛኞቹ ዲፕሎይ መሆን አይፈልጉም፣ ደግሞ ሞራልም የላቸውም ዲፕሎይ መደረግ። ይህንን መረጃ በመከተል ነው እንግዲህ የአይዲኤፍ አመራሩ ደግሞ የአይዲኤፍ ከፍተኛ የጦር አመራር ይህንን ንግግር ያስተላልፈው አይዲኤፍ ላይ ኮላፕስ ያደርግ ይችላል ያለው ማለት ነው።